አሁን የት ነው ያለነው? አቃቂ ክፍለ ከተማ ወረዳ 6 ቀጠና 5 ፖሊስ ኮሚኒቲ ጀርባ ነው የምንገኘው። ሃሮ ሜዳ በተለምዶ ሃሮ ሜዳ ይባላል። ኦኬ በመንደር ደግሞ ቀጠና 5 እቺ ቲክታክ ታፕ ያረኩ ያስቸገርኩ በጣት ነው ያሉት። ያው እቺ አሁን ያው እዚህ ጋር ኤልቦ ጆይንተር ቦል ሶኬት ቦል ነኝ ተሰካኪ ናቸው። እቺና እቺ ይሄ ከተጎዳ እቺ አሰራ ይሄ ከተጎዳ እቺ ማሰራ ባላንስ አላይመንት የሚባለው ጎማ አሰርተ እነኚህን ልክ እንደዛ ይሄንን አሰርተ እንደዚህ አድርገህ አሽተህ አሁን እነኚህን የምታዋዛበት ለመኪና ግሪስ የሚያስፈልግ። እርሶን አሁን ለማግኘት ሰው እንዴት ነው የሚያገኙት? በዚህ በፊት እንዴት ነው አገልግሎት የሚሰጡት የነበረው? አገልግሎት እኔ አሁን አንዳንድ ጊዜ በመሄድ የማይችሉ ሰዎችን ቤታቸው ሂጄ በአካል ደግሞ መሄድ የሚመጡትን ደግሞ በስልኬ አድራሻ ከዛ ደግሞ ባለንበት ቦታ ላይ ሁሌ ሰዎች ለሰዎች ስልክ በመስጠት ኦኬ አሁን ይሄ እንደዚህ ይሄ እንዴት ዋል? እሺ እንደዚህ ታደርግና ከስር እንዳይዋጥጥህ እነዚህ ፎጣዎች ኦኬ እነዚህ ፎጣዎቹ ይታጠባሉ። ላቫጆ ገብተው ተተኩሰው እሳት ገብተው ይወጣሉ። አሁን ዛሬ አንዱ የተጠቀመበትን አንዱ አይጠቀምም። 3 4 5 6 እስከ 40 ድረስ አሉ ታጥበው ይቀመጣሉ። አሁን እንደዚህ ሳረክ ይሄ እዚህ ጋር አላሜንቱ እንደዚህ ከሆነ ሁሉም እጆች ትክክል ናቸው። ጤነኛ ነው ማለት ነው። ጤነኛ መሆናቸውን የምታረጋግጠው እነኚህን በመሳብ ድምፅ ይሰጣሉ። እንደዚህ አድርገህ ከዛም በኋላ የአንድ ሰው እጅ ጤነኛ አሁን ደግሞ እንደዚህ ታረጋለህ። እርሱም ሰው እንዲያገኝ ከፈለጉ ስሞትን አድራሻውን ማግኘት የሚፈልገኝ ስሜ ታከለ ገሞሳ ወግራ እባላለሁ። አድራሻዬ አቃቂ ቃሊቲ ክፍለ ከተማ ወረዳ 6 ስልክ ቁጥር 09 19 15 09 58 ሰማችሁ? እሳቸውን ማግኘት ከፈለጋችሁ 09 19 15 09 58 እሺ አሁን ይሄን ጨርሰዋል። እርሶ አሁን ከዚህ በፊት እርሶ የሚያገለግሉት ነገሮች በሕክምና ከዘመናዊ ሕክምና ጋር እንዲሁም አንዳንድ የስብራት ውልቃቶች አሉ። እነዛ እንዴት አገልግሎት ይሰጣሉ? አገልግሎት ሁሉንም ይሰጣሉ። አሁን ለምሳሌ በዘመናዊ ሕክምና በዶክተሮች ስፔሻል ዶክተሮች በስፔሻሊስቶች የሚሰሩት ለምሳሌ ዲስክ መንሸራተት። ዲስክ ወገባችን 3 ቦታ ነው የሚከፈለው። የታችኛው አባቶቻችን የደም ጋን የሚሉት ሉምበር ኦፍ ዲስክ ይባላል። እነሱ L1 L2 L3 L4 L5 ተብሎ ነው የሚጠሩት። ሁለት አድርገህ ነው የምታነበው። እንደዚህ አድርገህ ወገባችን እንደዚህ አይነት ቅርጽ ነው። የላይኛው L1 ከሆነ የሰለኛው L2 ነው። L2 ከL3 ጋር ታስራለህ። L3 ከL4 ጋር፣ L4 ከL5 ጋር፣ L5 ከS1 ማለት ሳይክራል። አሁን እርሱ አሁን ይሄ ኖርማል ነው ካለ ሁለቱ L2 እና L3 ደግሞ ተዛብቷል ካለ ቢዩልጅ ዲግኔቲቭ ዲሃይድሬቲቭ ሸሽቷል፣ ተዛብቷል፣ ተጣሟል የሚል ትርጉም ይሰጣል። በእነዚህ መካከል ይሄንን ታስተካክላለህ። የምግብ ለውጥ ታደርጋለህ። ሰውየው ራሱን እንዲጠብቅ ይደረጋል። ቀጥሎ ደግሞ ቶራሲክ ነው አገዳው እንደዚህ የሚቆመው እሱ በቲ ነው የሚሰየመው። እሱ ይጣመማል። የመቅኔ መሳሳት፣ የመቅኔ መድረክ፣ የመቅኔ ወደ ቦታ ዘንድ ነርቭና በመጫን የሚከሰቱ ናቸው። እዚህ ጋር ሳይቨርካል የሚባለው ደግሞ 12 ናቸው። እነሱም በሲ ነው የሚሰየሙት። እሱም ሲጣመም፣ ሲዘል፣ ሲዛባ ሰውየው እንዲህ ዞሮ አንገቱን ማየት አይችልም፣ እንዲህ ማለት አይችልም፣ እንዲህ ማለት አይችልም። እንደዚህ 360 ዲግሪ ተሽከርክሮ ማየት በተለይ አሽከርካሪዎች ላይ ሲደርስባቸው ብዙ ጉዳት ያደርስባቸዋል። ማሽከርከር የለበትም። እንደዚህ አይነት በሽታ ያለው ሰው ወደ ማሽከርከር መሄድ የለበትም። እስከ ምድር ድረስ መታከም አለበት። ይሄ ይሰራል። በእኔ የውልቃት ከፍተኛ የአጥንት ስብራት፣ የውስጥ አጥንት መከስከስ አንሰራው። ምክንያቱም በስጋ ውስጥ አጥንቱ ተሸንቁሮ ስለሚቀር ስጋውን ካበሰበሰ ወደ ጋንግሪን የመለወጥ ችሎታ ስላለው
በስፔሻሊስቶች ሄዶ ሰውየው እንዲታከም እናዛለን። መጀመሪያ ኤክስሬይ ይነበባል፣ ይታያል። ባለው ሁኔታ ላይ እግዚአብሔርን በሰጠን አኳያ በእኔ አቅም የሚሰራውን እሰራዋለሁ፣ በእኔ አቅም የማይሰራውን ወደ ሆስፒታል ይልካሉ። ኤክስሬይ ይዞ ይመጣሉ፣ ኤምአርአይ ይዞ ይመጣሉ። አስፈላጊ ሆነ ኤምአርአዮች ተከምሮ ያሉት እኔ ጋር የተገለገሉትን ስልክ ቁጥር ሰጥቼ ደውሎ መጠየቅ ይችላሉ። ሌላው ለምሳሌ መጠነኛ ስብራት ከፍተኛ ያልደረሰ በመቃ አስረን ነው መልሰው። አላግባብ በመውደቅ የሚከሰቱ ብዙ በሽታዎች አሉ። ወለምታ ምን ተብሎ የሚጠሩት እነሱ ወዲያውኑ ወደ አቅጣጫቸው መልሳሉ። ብዙውን ጊዜ እኛ ዘንድ የማይዘራው እቺ በጣም ከባድ ነው። ቁርጭምጭሚት በጣም ከባድ ነው። ለምን ለእኛ ሳይሆን ለደዌ ስፔሻል ዶክተሮች ራሱ ይከብዳል። ስለዚህ ይሄንን ቀጥታ ወደ ሆስፒታል እንልክና ማሽን አለ። የዚህ መስሪያ ሆስፒታል ውስጥ ማሽኖች አሉ። አሁን እሺ ማሽን ሲሉት እዛ አለኝና እርሶ የሚጠቀሙበትን ይሄኛውን አይቻለሁ፣ ይቅርታ። ያቺ ደግሞ ምንድነች? እቺ አሁን ለምሳሌ ከቀንድ ነው የተሰራችው። የፊቷ ይሄ አጥንቶ ማነው ደም ስሮች ይቆላለፋሉ። ፍሌክሲብል ቦን የሚባሉ አጥንቶች ይቆላለፋሉ፣ በቶሎ የማይሰበሩ እነሱን ትፈልግና አቅጣጫ የተዛባውን አቅጣጫ ታስተካክላለች። አዎ በዚህች ደግሞ የተሰበረ ወደ ውስጥ የገባውን አጥንት እንደዚህ አድርገህ ታወጣለህ። ሾል ነች፣ ሰው ሰራሽ ነው። አያችሁ፣ ሰው ሰራሽ ነው። ያ ቀዳዳ ይታያል። አሁን እቺ የጎማ ክር ወይም ደግሞ ጅማት ታስገባና ይሄ ፎርድ ቨርቲካል ጆይንትስ ዩኒየን ሾልደር የሚለው እዚች ጋር ትከሻ እቺ ስትለቅ እዚህ ውስጥ ከተህ እንዲህ አድርገህ እዚህ ላይ አድርገህ እንዲህ ትነካለህ። ቀጥታ ሾልደሯ ትገባለች። አሁን ይሄ በዘመናዊ ቃል እርሶ ለማገዝ ሰው ቢፈልግ በዘመናዊ ቃል ማግኘት ይቻላል። ይሄ ውጭ ዓለም ላይ አለ። በዘመን ምንድነው የሚባለው ስሙ? መታሻ ይሉታል። ይሄ እግር ቲክቶክ ማነው አንዳንድ ገብተህ ሲታይ ብረት ነው የራሱ ማሻ ተብሎ መታሻ ብሎ ከመታሻ ክፍሎች ይገኛል። ስለዚህ እቺ ነገር ቢያግዙት ሰዎች የሚያውቁ ሰዎች ከውጭ ዓለም ቢያመጡ ጥሩ ነው። እዚህም ደግሞ ውድ ናት። እቺ ያው እንዲህ ስናያት እኛ እንሰራውም ቀንድ ነው፣ ግን ለመስራት እቺኛው አንዷ እስከ 700-800 ብር ትደርሳለች። አይ በጣም ደስ የሚል ነው። ይሄ አሁን እንጨት ነው። ይሄ እንደዚህ የተፈጠረ ይሄ እንጨት ነው፣ ግን በዘመናት በውጭ ዓለም ላይ ከአሉሚኒየም ብረቶች ይሰሩታል። አዎ ግን ሳይዛቸውን ለማግኘት የሚሰራው ሰውዬ ብቻ ነው የሚያገኘው። እና ይሄ ስለሆነ ይሄ አሁን ተፈጥሯዊ እንጨት ነው። እቺኛዋ የራሷ ጨርቅ እቺን እንዳታሟለች ቅባት ሲገኝ ስለሚያሟለች በኮላ ጨርቁን አደረኩበትና ሰው ላይ እንዳይሟል ሙልጭ አይልም። እዚህ ላይ ጨርቅ ታረጋለሽ። ጨርቅ አድርገህ እንደገና ይሄንን ፎጣ ትጠቀማለህ ከሰውየው ሰውነት ጋር። ስለዚህ አሁን እሱ ጋር ብዙ ይሄ ደግሞ ምንድነው? ይሄ ጉልበት ኪንካ ይሄን አሁን እዚህ ላይ አረግና እቺኛውን እንደዚህ ያዘው። እቺ ወዴት እንደዞረች እንዲያርገ ታስተካክላለህ። እቺ ከዞረች ስለምትሰበር ቀስ አድርገህ ወደዚህ ታዞራለህ። እዚህ ጋር ደግሞ ጆይንተር አለ መገጣጠሚያ። እስቲ ጠፋ ወደ ኋላ እግሬ ሳት እንዲያርገህ እንዲህ ታደርጋለህ። አይንቀሳቀስ ዘርጋው ውስጥ እቺን እንዲያርገህ እዚህ ስርማ አስገብተህ ደግሞ አስተኝተህ ይሄኛው እግር ወደዚህ ጋር ጅማቶች ተቆላልፈው ከሆነ እንደዚህ አድርገህ በዚህ ትቆልፍና 8 ቁጥር አስረህ ሰውየውን እዛ ጋር ሎምበር ኦፍ ዲስኩን ተመልሰህ ይሄን ቋንጃውን መልሰህ እንዲህ ስታደርገው ይሄ እግር ይገባል። ይሄ ዞሬውን ወለምታ አሁን እንደዚህ ቢዞር እንደዚህ ትይዝና ይሄን ወለምታ እንደዚህ ታዞርበታል። አይለቅም፣ ጉልበት አትፈጭም። ገብቶሃል? በቀስ አድርገህ እንደዚህ የውስጥ እግሪ ይሄ አንዳንድ ጊዜ ሲሆን በዚህ እናሻለን። ማሻው የውስጥ እግሬ እንደ ሸማ ሰሪ እንደዚህ ነው። ውስጥ እግራችን አንዱ እንደዚህ ከጎበጠ በጫማ ምቾት አለመሆን ጠጠር ወቅቶት ምን ሲሆን ወይ የማይሆን ነገር ወደ ላይ መጥቶት ከሆነ ከመኪና ላይ ሲዘል ወርቆ ከሆነ እነዚህን እንደዚህ ታሽና
እንዲህ በምትመታበት ሰዓት ይሄ ይለጠጣል። ተኛ ማለት ነው። ቦታውን አስተካክለ። ስለዚህ አሁን እርሱ ብዙ ነገር ከይሄ ዋግምት አይሰሩም። አልሰራም። ወጌሻውን ብቻ ነው ወጌሻውን ነው የሚሰራው። ለምን ዋግምት የተኩበት መሳሪያ ያስፈልጋል። ሁለተኛ ነገር ደግሞ ካለው እስቲ አሁን ለምሳሌ በዋግምት መሳሪያ ሰዎች ቢያግዙት መስራት ብቃት ችሎታው አለ። ምን ችግር አለ? ምን ችግር የለም። ግን ዋግምት ጋር ያለው ችግር ምንድነው መሰለህ? ጥንቃቄ፣ ከፍተኛ ጥንቃቄ ይፈልጋል። ለዋግምት የሚያደርሱትን በሽታዎች ለይተህ ማወቅ አለብህ። እዛ ጋርም ደግሞ ሲሰራ የሰውየው ጤንነት መረጋገጥ አለበት። ብዙ መረጃዎች ይፈልጋል እዛ ላይ ዋግምትን ለመስራት። የሕክምና ውጤቶች በደንብ መቅረብ አለባቸው። ስለዚህ አሁን እርሱ በጣም ደስ የሚለው ነገር ሰዎች አሁን የማይንቀሳቀሱ ሰዎች ካሉ ቤት ድረስ ይሄዳሉ። ቤት ድረስ ሄጄ ነው የማከመው። ሰማችሁ አይደል? ቤት ድረስ መጣት ይችላሉ። ከእርሶ ብቻ መደወል ነው የሚጠበቀው። ለመጨረሻ ጊዜ ስልኩን ያስታውሱና እንለያይ። 0919150958 በሌላ አጠራር አባገዳ ታከለ ገሞሳ ዋቅጅራ ነገው በረዳ ካልክ ታገኘኛለህ። ሳሪስ አቦ ወረዳ 6 ቀጠና 5 ፖሊስ ኮሚኒቲ ጀርባ ኮሜት ጀርባ ሃሮ ሰፈር። እናመሰግናለን። እናመሰግናለን። እሺ፣ ሰላም ዋል።